በአሜሪካ ጎዳናዎች ንጉሥ አንፈልግም የሚል ድምፅ አስተጋባ። በሚሊዮኖች የሚቆጠሩ ሰልፈኞች ዋይት ሃውስን አስጨንቀዋል። የሰላም ጥሪ የተመለሰው ፍቅሩ ሙልዬ ትግሉ የእውነት ለተጨቆነ የአማራ ሕዝብ መስሎኝ ነበር ያለ ሲሆን በአጠቃላይ ትግሉ ተሽጧል ሲልም በአንደበቱ አድምጠናል። በዝርዝር የምንመለከተው ይሆናል። ሌላ በኩል ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ዩኒቨርሲቲዎችን እመታለሁ ስትል ዝታለች። የዛሬው የኢትዮ ፎከስ ዞን መረጃዎቻችን እነዚህንና ሌሎችን በዝርዝር ይዘንላችሁ የምንቀርብ ይሆናል። አብሮነታችሁ አይለየን። ሰላም ውድ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬም አዳዲስ አነጋጋሪና አስተማማኝ መረጃዎችንና ዜናዎችን ይዘን የቀረብን ሲሆን እስከ ቪዲዮ ፍጻሜ አብሮነታችሁ አይለየን እያልን በዕለቱ ወዳዘጋጀንላችሁ ዜናዎች እናመራለን። በአሜሪካ ንጉሥ አንፈልግም በሚል መሪ ቃል ግዙፍ ህዝባዊ ሰልፎች ተካሄዱ። በዩናይትድ ስቴትስ ታሪክ ታይቶ በማይታወቅ